ዘይጸርሁ ወይብሉ ሳሊ ለነ ዘይጸርሁ ወይብሉ ሳሊ ለነ ወይም 3 ብለን በጣም የሚቆጠሩ ቻናሎችን መጥቀስ ወይ ደግሞ የቴሌቪዥን ጣቢያዎችን መጥቀስ በጣም ያሳፍራል። እኛ እንደ ምእመን እንደ አንድ ክርስቲያን ምን ያህል እንጠቀምባቸዋለን? አንዳንድ ጊዜ የመጡትን ነገሮች ዝም ብለን መቀበል ያሰንፋልም ጥሩ ነገርም ያደርሰናል። አንድ ፕሮግራም 4 5 6 ቀን ልታዩ ትችላል። አሁን ላይ ግን የተወሰነ መሻሻል አለ። ግን መሻሻሎቹ ጊዜው ካለፈ በጣም ብዙ ካመለጡም በኋላ የምትመጣበት ነገር የለም። ሚዲያ ላይ መምጣት ባለብን ጊዜ አልመጣንም። ሚዲያ ላይ መተን ደግሞ ሚዲያ የሚፈልገው ስታንዳርድ ደግሞ ሊኖረን በሚገባ ሰዓት የለንም ማለት ነው። ስለዚህ አሁን ምን ይፈልጋል? ቅድሚያ በደንብ ጥናት ቢደረግ። የምር እኔ እስከሆነ ጊዜ ድረስ ማለት ነው ያን ነገር ማፋለስ ኃጢአት ይመስለኝ ነበር። ማርያምን ነው የምላችሁ። ማለት አንደኛ ዩቲዩብ ሁለተኛ ኤምኤምኬ ካልሆነ እንትን ነው ይመስለኝ። ማለት የሆነ ትዝ አሁን ቲክታክ እያየን ስክሮል እንዳደረገ መንፈሳዊ ነገር ሲመጣ ላይክ ሳያረጉ ማለፍ እንዴት ነው ይደብረናል አይደል? ሼም ነው የሚይዘን እና እንደዛ ነው ይመስለኝ። እኔ ትልልቅ ድርጅቶች ምናምን አሉ አይደለ? እነሱ ትልልቅ ድርጅቶች አሁን እነዚህ ኢኦቲሲ ላይ ምናምን ሄደው ማስታወቂያ ቢያስነግሩ ያ ማስታወቂያ እዛ ላይ ሲነገር ህዝቡ በጣም ተቀባይነት ይኖረዋል። ህዝቡ እኛም በደንብ የምናየው ነገሮች ይኖራሉና ቴሌቪዥን ጣቢያ የሚያስተዳድሩ አካላት የሚዲያ አካል መሆን አለባቸው ሰዎቹ እንጂ ካህን ምናምን ይሄ ከሚዲያው ገለል ያለ ሰው መሆን የለበትም። ካህንም ሆኖ ሙያው ካለው ችግር የለብኝም፣ ግን የሙያው ባለቤት ለመጨረሻ ጊዜ ኢኦቲሲ ከፍተን ያየነው መች ነው? ኤምኤምኬ ከፍተን ያየነው መች ነው? ፈልገ ነው ማለት ነው። ዛሬ ኢኦቲሲ ማየት አለብኝ፣ ዛሬ ኦርቶዶክስ ጣቢያ ማየት አለብኝ፣ ዛሬ ቁጭ ብዬ ወንጌል መስማት አለብኝ ብለን ቴሌቪዥን ቻናል ላይ ወንጌል ፈልጌ ወይም ደግሞ መዝሙር ፈልጌ ወይም የሆነ ነገር ፈልጌ ጥቅም ፈልጌ ቁጭ ብዬ ያዩት መች ነው? ሁላችንም ነው እንግዲህ ይሄን ጥያቄ መጠየቅ ያለብን። ሰላም የተዋሕዶ ፖድካስት ቤተሰቦቻችን እንደምን ቆያችሁልን? ዛሬም እንግዲህ እንደተለመደው በሌላ ርዕስ ተገናኝተናል። ዛሬ የምናነሳው ርዕስ ደግሞ ስለ ኦርቶዶክሳዊ ሚዲያዎች ምን ይመስላሉ፣ አሁን ላይ ያሉበት ሁኔታና እንዲሁም ደግሞ ምን ያህል ኦርቶዶክሳዊ ህብረተሰብ እየተጠቀመባቸው ነው፣ ካልሆነ ደግሞ ለምንድን ነው፣ እኛስ ደግሞ እዚህ ጋር ያለነው አካላት የትኛው ፕሮግራም ላይ ተሳታፊ ነን ወይ ደግሞ የትኞቹ ላይ እንከታተላለን የሚለውን የራሳችንም ልምድ አውጥተን የምናወራበት ርዕስ ይዘንላችሁ መተናል። እስከ መጨረሻው ድረስ እንድትከታተሉን እንጋብዛለን። አብራችሁ ቆዩ። እንግዲህ እንዴት ናችሁ? እንዴት ናችሁ? ይመስገን ሳምንት እንደለመዳችሁ መጀመሪያ ያው ሳምንታችን ያው በሳምንት ስለምንገናኝ እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? አሪፍ ሳምንት አይደል? አሪፍ ሳምንት ነበር። የሰርግ ሰሞን ነው ደግሞ በዓለ ሃምሳ ላይ ነው ያለው። በዓለ ሃምሳ ነው ራሱ ሰርግ ጨርሰን አልተከመ አሪፍ ደስ ይላል። እኛ ግን ከሳምንቶችም እንገናኛለን። አዎ ያው በሚዲያ ደረጃ ቤተሰቦቻችን ጋር ለቤተሰቦቻችን እንደርሰው በሳምንቱ አይደለ? ቢያንስ አንዱ ለሰርግ በልተን ምናምን ነው የምንደርሰው። እንዴ ስለሆነ ችግር የለም። ወሩም የግንቦት ወር ነው፣ በዓለ ሃምሳ ነው። የአባቶች የሚሰባሰቡበት ርክበ ካህናት የሚባለው ላይ እንገኘውና ያው ጥሩ ነገር እንዲመርጡልን ጥሩ ነገር እንዲያስተላልፉልን በእኔም በጓደኞችም ከልብ ለቤተ ክርስቲያናችን መጻኢድ ማለት አሁን ወደፊቱ ርክበ ካህናት ዝም ብሎ የምናየው አይደለም። ወጣቸው በአመቱ ላይ ጊዜ የሚደረግ የዛሬ ርዕሳችን ያደለም ማለት እንደ መግቢያ ስለሆነ የምሬን ነው። ለቤተ ክርስቲያን በጣም በቃ ይሄ እንዴት ነው የሆነ ነገር ያደርጉልናል ብለን ተስፋ እናደርጋለን። እዚህኛው በርክበ ካህናት ላይ የተበላሽ ካለ አመቱን ሙሉ ወይም እስከዚሁ ድረስ እንደዛው እንደተጣመመ ነው የሚቀጥለውና አባቶቻችን እንግዲህ መንፈስ ቅዱስ መሪነት እግዚአብሔር አምላክ ይሄን ነገር ለቤተክርስቲያናችን መልካም የሆነ ነገር የእውነት እንዲያመጣልን ያጨመረላቸው ያው መንፈስ ቅዱስ ባወቀው ማለት ነው። እሺ ወደ ዛሬው ርዕሰ ጉዳይ እንግባ አይደል? መንፈሳዊ ሚዲያዎቻችን ስንል ስፔሲፊክ አድርገን ስለ ቲቪ ነው የምናወራው እንጂ እነዚህ ሶሻል ሚዲያ ምናምን አንነካም። ዛሬ ከነከንም ደግሞ ትንሽ ዩቲዩብ ላይ ትንሽ በተወሰነ መልኩ ችግር የለውም። ግን ምናልባት ሶሻል ሚዲያ አስፈተን ሌላ ቀን አቋማችን ቲቪ ላይ በቃ ስለዚህ መንፈሳዊ አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ የቴሌቪዥን ጣቢያዎች ላይ ነው ማለት ነው። እሺ እንጀምር። ናቸው እነማን ናቸው? እንዴት ናቸው? ከእድሜ አንጻር ዝም ብለን እንውሰዱና በእድሜም አንጻር አሁን ላይ 2 ወይም 3 ብለን በጣም የሚቆጠሩ ቻናሎችን መጥቀስ ወይም ደግሞ የቴሌቪዥን ጣቢያዎችን መጥቀስ በጣም ያሳፍራል ማለት ምክንያቱም ስናይ
ኮምፔር ማድረግ ካስፈለገ ሌሎች የቤተ እምነቶችን ብንመለከት በጣም ያጨናነቁት ሳተላይቱ እነሱ ናቸው። ገብቷል አይደለ? በአዳራሽ ነው ያላቸው አይደለም፣ በእንትን አይደለም፣ በአዳራሽ እያንዳንዱ አዳራሽ አንዳንድ የራሱን የቻለ ቴሌቪዥን ሳተላይት አለው። ገብቷል። እኛ ጋር ደግሞ ስንመጣ በጣት የሚቆጠሩ ያው የኦቲሲን እና የሚምኬን ነው የምንጠቅሰው። ገብቷል። ያ ነገር እንዴት ይታያል አሁን እስከዚህ ዋራስ ደግሞ እንዴት ነው ቀጣይነቱ? አው ግን ስለሌለን አይመስልም ማለት እዛ ደረጃ ላይ መግባት ያቅም አሁን ያሉን ራሱ የቴሌቪዥን ጣቢያዎች ያቅም ውስንነት አላቸው ማለት ላይቭ መች ማስተላለፍ እንደጀመሩ እኮ እናውቃለን። የላይቭ ማስተላለፊያው ጭራሽ የሌላቸው ነበሩ። ማህበር ኤምኬ ወይም ደግሞ ዩቲሲ ጣቢያዎች ሁለቱ ጣቢያዎች እነዚህ መች እንደገዙላ እናውቃለን በስነ ስርዓት ላይቭ እንጂ ከሆነ ቦታ ላይ ወስደው ነበር የሚለቀቅ ነበር፣ እየተቆራረጠ ነበር የሚሰራ ነበር። እያንዳንዱን ገብተን ካየነው በጣም ብዙ ይቀርናል። እንደ ክርስትና ብር እኮ አለ እጃችን ላይ ማለት አሁን ለምሳሌ ኤምኬ ላውጣውና ዩቲሲን ብናየው በቤተ ክህነት የሚተዳደር ነው ማለት በአባቶች በሲኖዶስ ምናምን አንድ ተመደቡለት የሚሄድ ነው። እሱ ራሱ ማድረግ እየቻለ ያላረገ ነው ነገር ይሁን እዛ ደረጃ ላይ ያልተገኘ ነው። በእንደዚህ በየአንዳንድ ጣቢያ ላይ ሊኖር የሚገባው መስፈርት በስነ ስርዓት ያላሟላ ነው። ያው ትላንት ከነበረን ነገር አንፃር ስናያቸው አሁንም ከትላንት ወዲያ የነበረው ተደራሽነት ምን ይመስል ነበር አሁን ምንድነው የሚለው ነገር ስናይ የተሻለ ነገር አምጥቷል ልንል እንችላለን እንጂ በጣም ያቅም ውስንነት አለበት። አሁን እንዳልከው የተሰጠው ትኩረት አስፈላጊነቱ ምን ያህል ነው የሚለው ነገር ጉለት አለበት ብዬ አስባለሁ እንደራሴ። ለምን በደንብ ማደግ ይችል ነበር። አሁን በየቦታው ህዝበ ክርስቲያኑ በምንም አይነት ሁኔታ ብር ሲጠየቅ በቤተክርስቲያን ደረጃ እንቢ አይልም። በጣም ቅን ነው ለቤተክርስቲያን የሆነ ሰው ይታዘዛልና የእውነት በደንብ በስፋት ትኩረት ተሰጥቶበት ቢሰራ ሰብስክራይበሩ አሁን በጣም ብዙ ነው። እንደው ወደ ስንት 300 230 ምናምን ሺህ ነው። ግን ደግሞ አንድ ቪዲዮ ሲታይ 1000 ቤት አይገባም። አንድ ቪዲዮ ወር ምናምን ሞልቶ አይገባም። ስለዚህ በደንብ የሆነ ህብረተሰቡም ጋር አልደረሰም ነገር ያው አለ የሚለው ነገር እንዳለ ሆኖ ግን በደንብ አልተሰራበትም። አስፈላጊነቱም የሰው ውስጥ አልሰረጸም። ምን ያህል ተጽዕኖ ይፈጥርልናል ከሌሎቹ አንፃር እኛ ጋር ሚዲያ መኖሩ በቤተክርስቲያንም ደረጃ በህዝቡም ደረጃ የሆነ ትኩረት አልተሰጠውም ብዬ አስባለሁ። ኦኬ ግን አይ እዚሁ ጋር እንትን ለማለት ይሄ ተቀባይነቱስ ምዕመኑ ጋር ያለው እንደዚህ በስነ ስርዓት ቁጭ ብሎ የቴሌቪዥን ጣቢያዎችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዩቲሲ ሊሆን ይችላል ወይም ደግሞ የሚምኬ ሊሆን ይችላል ከፍቶ የማየት ባላችሁ እሱን ነው እኮ ትኩረት አልተሰጠውም እያልኩ ያለሁት እሱን ነው ማለት ማህበረሰቡ ጋር አልተሰራበትም። ማህበረሰቡም ደግሞ መንፈሳዊ ሚዲያዎች ላይ የሆነ ጊዜ ሰጥቶ ማየት ምናምን ትርፍ ነገር ይመስላል ብዙዎቻችን ጋር ያለንን በደንብ በስነ ስርዓት ሳንጠቀም ሌላ አዲስ ነገር መጨመሩ ደግሞ ያን ያህል ብዙ ጊዜ ያው የሆነ ነገር ሲከፈት በቤተክርስቲያን ደረጃ ዝም ብሎ አይከፈትም። ተመርምሮ ለሰው ምን አይነት መቅረብ አለበት ምናምን ተብሎ ነው። አብዛኛው በበዛ ቁጥርም ደግሞ ጥሩ ነገር የማይተላለፍበት ነገር ከሆነ ያን ያህል እንትን መብዛቱ ብቻ እንትን የለውም ጥቅም የለውም ጥራት ይቀርባል ነው። ግን እኛ እንደ ምእመን እንደ አንድ ክርስቲያን ምን ያህል እንጠቀምባቸዋለን? አንዳንድ ጊዜ የመጡትን ነገሮች ዝም ብለን መቀበል ያሰንፋልም ጥሩ ነገርም ያደርሰናል። አሁን አብዛኞቻችን ይሄ እንደው ሶሻል ሚዲያን አንነካም እንጂ ዛሬ ቲቪ ምናምን ነው አይደል እሱን ነው የምንነካው። ስለዚህ እሱ ላይ በደንብ የምንሰንፍበትም ነገር አለ። ከዛ በተጨማሪ ደግሞ እነሱ ሳይመጡ በፊት የነበረንን ይሄ ክርስቲያናዊ በጸሎት ሊሆን ይችላል፣ ቅዳሴ ሊሆን ይችላል፣ ብዙ ነገሮች አሁን ቤት ውስጥ በቴሌቪዥን ስለምናያቸው ይሄ ወደ ክርስትናችን የሚያስጠጋን መልኩ በተወሰነ መልኩ ቀንሰውብናል ብዬ አስባለሁ እኔ እንደራሴና አብዛኛው ነገሮች ይሄ ብዛታቸው ሳይሆን ጥቅሙኛ አጠቃቀማችን ነው። በጣም ጥሩ ነገር እኮ ነው ቲቪ ቁጭ ብለን የሆነ ነገሮች መንፈሳዊ ነገሮች ስብከቶች ምናምን ማዳመጥ፣ ግን አብዛኞቻችን አሳንፎናል። ይሄ እንደንትን እንኳን እንደ ጥሩ ነገር አለ፣ ግን ከዛ ይልቅ ከምንጸልይ ይልቅ ቁጭ ብለን በቲቪውን ነገር ስናይ ከጸሎት ይልቅ እሱን ስናይ ከዛ ደግሞ ሂደን ወይ አባቶችን ማግኘት ሊሆን ይችላል ቤተክርስቲያን የሆነ ንጹህ አየር ምናምን ተቀብለን ከምንመጣ ይልቅ ቤት ውስጥ ቁጭ ብለን በቲቪ የምናያቸው ነገሮች እና እንደው ሞር እኔ ብዬ ማስበው ይሄ ሌላ ነገሮች ከሚጨመሩ ሌላ ኦርቶዶክሳዊ ሚዲያዎች መጨመራቸው እኮ ጥሩ ነው እንደኛ አቀባበል ነው። ግን ያሉትንም በደንብ በስነ ስርዓት ብንጠቀማቸው ከዛ በተረፈ ደግሞ ከሚዲያው ይልቅ ሞር ዋናው አለ አይደል ቤቱ ቤተክርስቲያን ሄደን በደንብ ብንጠቀማቸው ማለት አሁን አሳንፎናል። እስቲ ቅዳሴ ቤት ውስጥ ቁጭ ብሎ የሚያስቀድስ ሰው ፈጠረብን ሊኖር ይችላል ነው የመንፈሳዊ ጣቢያው ዓላማው መጀመሪያው ማንኛውም ቴሌቪዥን ማለት መንፈሳዊ ቴሌቪዥን ጣቢያው ዓላማው ምንድነው?
ምዕመንን ከቤተ ክርስቲያን ማስቀረት ማሳነፍ እና የቤተ ክርስቲያን ስርዓትን በቤት ውስጥ ሆነን እንድናከናውን ማስደረግ አይደለም። ዓላማው ምንድነው? ልክ ከቤተ ክርስቲያን በምንመለስበት ሰዓት ላይ ሊሆን ይችላል፣ ቤት ውስጥ በምንቀመጥበት ሊሆን ይችላል። ብቻ በማንኛውም ሰዓት ወደ ቴሌቪዥን መከፍተን ዓለማዊ ፊልሞችን ከምናይ ዓለማዊ ነገሮችን ከምናይ ቢያንስ ቤታችን ውስጥም ደግሞ ሆነን መንፈሳዊ ነገሮችን ማግኘት እንድንችል ማለት ነው። ነገር ግን እሱ ያለችው የምደግፈው ነገር ምንድነው? ሁላችንም ለኮሮና ጊዜ ጠቅሞናል። እዚህ ላችሁ ለኮሮና ጸሎት፣ ስግደት ምናምን ምህላው ቤት ሆነን ስናደርግ ነበር። ነገር ግን ከዛ በኋላ ግን ባለው ታይም ላይ መሄድ እየቻልን ማስቀደስ እየቻልን ሄደን መስገድ እየቻልን ቤተክርስቲያኑን ያ ፍጹም ማይሆን ነገር ነው ማለት ከቤተክርስቲያኑ ስርዓትም ውጪ ነው ማለት ነው። ግን ባልጋ ቁራኛ ላይ ያሉ ሊሆን ይችላል በተለያዩ ምክንያት ቤተክርስቲያን መሄድ ያልቻሉ ሰዎች የቤተክርስቲያንን ስርዓት ቤታቸው ጋር በዛ መንገድ ሊያገኙት ይችላሉ። ሁለተኛው ነገር ደግሞ ሲቀጥል ይሄ ያሳንፈናል አንድ አይምሮአችን ተቀባበላችን ነው። ማጆሪቲው አሁን ላይ ያለው ትክክል ነው። እውነት ይሄን ነገር እዚህ ጋር እናቁመውና እስቲ ሁላችንም እንጠይቅ ራሳችንን። ለመጨረሻ ጊዜ ኢኦቲሲ ከፍተን ያየነው መች ነው? ኤምኤምኬ ከፍተን ያየነው መች ነው? ፈልገ ነው ማለት ነው። ዛሬ ኢኦቲሲ ማየት አለብኝ፣ ዛሬ ኦርቶዶክስ ጣቢያ ማየት አለብኝ፣ ዛሬ ቁጭ ብዬ ወንጌል መስማት አለብኝ ብለን ቴሌቪዥን ቻናሉ ላይ ወንጌል ፈልጌ ወይም ደግሞ መዝሙር ፈልጌ ወይም የሆነ ነገር ፈልጌ ጥቅም ፈልጌ ቁጭ ብዬ ያዩት መች ነው? ሁላችንም ነው እንግዲህ ይሄን ጥያቄ መጠየቅ ያለብን። ማለት ጣቢያው ተቋቁሟል፣ እኔ በጣቢያው ምን ይተላለፍበት የማውቀው ነገር የለም። ገብቷችኋል አይደል? ከዛ ጋር ያለን አይደለም ሙሉ ለሙሉ አሁን ላይ ቴሌቪዥን የሚባለው ፕላትፎርም እየቀረ ነው። ገብቷችኋል? ቁጭ ብለን ቴሌቪዥን የምናይበት ጊዜ እየጠፋ ነው። ሁላችንም ስልኮቻችን ላይ ያለን ገብቷችኋል? ተደራሽነት ይባላል። እኔ ኢኦቲሲን አልፎ አልፎ እቀይራለሁ፣ አያለው፣ ኤምኤምኬን አያለው። የንግስ በዓላት ሲመጡ የንግስ በዓል ላይ ምናምን ነገር ሲመጣ ግን ደስ ከሚለኝና በጣም ከማበረታታው ነገር ቤተክርስቲያን በተለያየ ቋንቋ ስትሰበክ መስማት ደስ ይላልና ያ ነገር አይዋል ባይገባኝም ሲያረጉ ሳሳልፈው እነዛን ነገሮች ያሉና ኦኬ እኔ እንኳን ባልሰማ በዚህኛው ቋንቋ የሚያዳምጡ ሰዎች አሉ ብዬ አስባለሁ። ግን ምን ያህል ቁጭ ብለን ከፍተን እናየዋለን? እንደኔ ለራሴ ዝም ብዬ ሳስበው እኔ ጭራሽ ቁጭ ብዬ አለኝ አይደለም ኤምኤምኬና ኢኦቲሲ ኦርቶዶክስ ጣቢያ ላይ ይቀርና ቁጭ ብዬ ቴሌቪዥን ራሱ የማይበት ታይም የለም። ገብቷችኋል አይደል? ስለዚህ ያ ነገር ግን በኋላ ላይ ሊያነሳዋለን። ይሄ ከተደራሽነት አንፃርና ይሄ በጣም ማን ጋር ነው ትኩረት አድርጎ እየሰራ የሚለውን እሱን እንደርስበታለን። አሁን ላይ ቁጭ ብሎ ቴሌቪዥን የማየት ባህላችንም እየጠፋ ስለሆነ የኦርቶዶክስ ጣቢያን ደግሞ ቁጭ ብሎን ፈልገን የምናይበት ጊዜ በጣም እያጠረ ነውና ብንችል የተቋቋመው ለኛ ነው። በቃ ቤት ላይ እስከሆነን ድረስ ለቢያንስ ለቤተሰቦቻችን እኛ ካልከፈትም ማን ሊከፍት ነው? ገብቷል? እኔ ቁጭ ብዬ ካላየው የሆነ ሰው ሊያይ አይችልም። ስለዚህ እኛ እንኳን ያን ነገር ከፍተን መጋበዝ መቻል አለብን። የሚተላለፈው እንዳለ ኦርቶዶክሳዊ ትምህርት ነው። ስለዚህ ለኛ ስለሆነ የተከፈተው ዝም ብሎ በባዶ ጩኸት እንዳይሆን ያንን ነገር እኛም ከፍተን ለሰዎች ማሰማት አለብን። በነገራችን ላይ ለቁጥር ማሳመሪያም አናደርገው አንዳንዴ ነገርዮቹ ይሄ አንድና ሁለት ላይ ነው። ክርስቲያን ቤት ስንገባ ያለው በቃ እውነታው ይሄ ነው። አንደኛ ወይ ኤምኬ ነው ወይ ደግሞ ኢኦቲሲ ነው ወይም ቁጥር ቢቀያየሩ ነው እንጂ ከዛ በኋላ ሌላ ቻናል ላይ ነው የምንገባው። በነገራችን ላይ ጥፋት ሊኖር ይችላል። መቼም የማንካካደው የምናውቀው ያቀራረብ ይዞታ አሰራሩ ምናምን ላይ መቸን ይችላል። እንዲመቸን ማድረግ ደግሞ የኛ ድርሻ ነው። እንዲህ ነበረ ብሎ አሁን ለምንም ስንነሳ ሚዲያ ላይ የመጮህ ወይም ደግሞ እንዲሰሙን ምናምን ማድረግ እንችላለን እና ከሌላ ቢኮርጁ ወደ መንፈሳዊ ነገር የሚገለበጥ ነገር ቢመጣ ለምሳሌ ስብከት ከሆነ ስብከት እኮ ወደ ምሕረት ላይ ቤተክርስቲያን ትሰብከናለች። መዝሙር ከሆነ ወደ ምሕረት ላይ ይዘመራል። ዘማሪዎች አሉ፣ ስልኮቻችን ላይ አሉ የተለያዩ። አሁን ለምሳሌ ፕሮግራሙን ስናወጣ ልታገኝ ይችላል። ሰርተህበታል ነገርየው ላይ ጆርናሊስት አንድ የቴሌቪዥን ጣቢያ ብዙ ነገሮች ሊኖሩት ግድ ነው። የህፃናትን ሊይዝ ግዴታ ነው። ማዕከላዊ ወጣቶችን እኛን ያማከለ ሊይዝ ግዴታ ነው። ትልልቆቹን ሰዎች ያማከለ ሊይዝ ግዴታ ነው። ሁሉም እንደየመጠኑ ወተት የሚፈልገውን ወተት፣ ፍትፍት የሚፈልገውን ፍትፍት፣ አጥንት የሚፈልገውን አጥንት ልትክት ግዴታዋ ነው። አብሶ የኛ ሁለቱ ሚዲያዎች ሌሎቹም አሉ ብለናል ቅድም። እነዛም ግዴታቸው በዚህ ልክ ነው ወይ የመጣ ያለው? ለህፃናቱ አኒሜሽን ፊልም ሰርቶ አቅርበዋል ወይ ወይም ደግሞ ድራማ ነገር ሰርቶ ለህፃናቱ ሰጥቷል ወይ? ሚዲያው ተረቶችን አምጥቷል ወይ? ጽፏል ወይ? አዘጋጅቷል ወይ? ይሄን የሚያቀርብ አለ ወይ? በዛ ደረጃ በህፃናት ደረጃ ተዘጋጅቶ አቅርቧል ወይ? በእኔ ልክ የሚመጥነኝን ፊልም ተሰርቶ ቀርቧል ወይ? በነገራችን ላይ ፕሮግራሞቻችን ተደጋጋሚ ናቸው። በብዛት ካየናቸው ለምንድን ነው የሆነው? ለሰዎች አልሰጠንም። በጣም ገቢ ማስገባትም እንችላለን በዚህ። በነገራችን ላይ ዩቲዩቦቻቸው አንዳንዴ ዝቅ የሚለው ከሌሎች አሁን ይሄ አንድ ግለሰብ መጥቶ
በጣም ላይ ይወጣል በመንፈሳዊ ደረጃ። ለምን የሚሰራበትን ነገር ስላወቀ ስም መጥራት እንችላለን። ይለፈንና ነገር ኦዲየንስ ታርጌቱን ስላወቀ የሚያስፈልገው ለማን ማቅረብ እንዳለበት ስለሚያውቅ አሉ። የህፃናት እኮ ፕሮግራሞች አሉ በነገራችን ግን ጣቢያዎቻችን ላይ ነው ጣቢያ የሉም ስልህ የለም ማለት ከናካቸው የለም አይደለም። ግን ህፃናቶችን አትራክት ያደርጋሉ። ህፃናቶች ቁጭ ብለው እንዴት ነው ሰንበት ትምህርት ቤት ላይ ከሚያገኙት ሊሆን ይችላል ወይም ሌላ ስልክ ላይ ከሚያገኙት በተለያየ መንገድ ከሚያገኙት ኢኦቲሲን መርጠው እንዲያዩት የሚያደርጋቸው ወይም ደግሞ የሚመከኝ ቅዳሜና እሑድ ሊሆን ይችላል ቅዳሜ ደረሰ እሑድ ደረሰ ብለው ቁጭ ብለው እንዲያዩት የሚያደርጋቸው ነገር ተሰርቷል ወይ ነው እሱ። ወጣቶችም እንደዛው ስብከትም ሲባል ደረቅ ስብከት ማለት ደረቅ ስብከት ይወርተናል። ይሄ ድርቅ ያለ ፍጹም የሆነ አትሮንስ አቁሙ ምናምን ቢሰብክና ቢያወራ ያን ነገር አውደ ምሕረት ላይ እናገኘዋለን፣ ስልኮቻችን ላይ እናገኘዋለን፣ በተለያየ መንገድ እናገኘዋለን። እኔ እነዛን ነገሮች ትቼ ኢኦቲሲን መርጬና ከፍቼ እንዲያይ የሚያደርገኝ ነገር ምንድነው? ገብቷችኋል አይደለ? ስለዚህ በዛን ያህል ደረጃ ካልሰራን ተቀርጿል ፕሮግራም ተላልፏል ለመባል ብቻ ደግሞ ከሆነ ወይም ለመታየት ብቻ ከሆነ ኦብቪየስሊ የሚያየውም አይኖርም። እነሱ ይሰሩታል እንጂ የሚያየው አይኖርም። በዛው ልክ ደግሞ እኛ እዚህ ጋር አላየነው ማለት የሚያየው ማህበረሰብ የለም ማለት ግን የሚያየው ማህበረሰብ ራሱ ምን ያህል ያየዋል ነው የሚፈልገውን ያህል። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ምን ያህል ተከታይ ነው ያለው? ስንት ፐርሰንቱን ኦርቶዶክስ እናውቀዋለን አይደለ? ከዛ ሁሉ መሃል ምን ያህል ተደራሽ ነው ኢኦቲሲ? ቅድም ተስፍሽ ብሎታል። አንደኛና ሁለተኛ ነው የሚቀመጡት አይደለ? የምር እኔ እስከሆነ ጊዜ ድረስ ማለት ነው ያን ነገር ማፋለስ ኃጢአት ይመስለኝ ነበር። ማርያምን ነው የምላችሁ ማለት አንደኛ ኢኦቲሲ ሁለተኛ የሚመኬ ካልሆነ እንትን ነው ይመስለኝ ማለት የሆነ ትዝ አሁን ቲክታክ እያየን ስክሮል እንዳደረገ መንፈሳዊ ነገር ሲመጣ ላይክ ሳያረጉ ማለፍ እንዴት ነው ይደብረናል አይደለ? ሼም ነው የሚይዘን እና እንደዛ ነው ይመስለኝ። እኔ ግን አሁን ላይ በቃ ተአምር ቁጥሩ ራሱ ምንም ማተር አያደርግም። ገብቷል አይደለ? ስለዚህ አቅርቦትህ ነው አንተ ሰዎች ቁጭ ብለው እንዲያዩ የሚጋብዝ ምንድነው የሰራው የምትሰራው ስራ ነው። ከኢንፎርሜሽን አንፃር ሊሆን ይችላል፣ ኢንተርቴይንመንት ሊሆን ይችላል፣ ለልጆችም ደግሞ ከሆነ ለልጆች ኢንፎቴይንመንት ከሆነ በተለያየ መንገድ ብቻ ግን ኦዲየንስን ታርጌት አድርገህ በስነ ስርዓት እነሱን ያማከለ ስራ መስራት አለበት። እስኬጁሉ በወር ከሆነ በወር በሳምንት ከሆነ በሳምንት እየጠበቀ ይሄዳል። ግን ለምሳሌ መንፈሳዊ ሚዲያዎች ላይ ዓለማዊ ሚዲያዎች ላይ ትላንት ካየው በኋላ ነገ የሚቀጥል በቀን ሲሆንና አይምሮ ላይ የሚቀመጥበት እንትን በወር ሲሆን በሳምንት ሲሆን ይሰፋል። በዛ ምክንያት የሌለ ይመስላል እንጂ በተወሰነ መልኩ እኮ ቅርጽ እየያዘ እየመጣ ያለ ሚዲያ ነው። ከአሁን በፊት የነበረው የሆነ በሳምንት አንድ ፕሮግራም 4 5 6 ቀን ልታየው ትችላል። አሁን ላይ ግን የተወሰነ መሻሻል አለ። ግን መሻሻሎቹ የሆነ ጊዜው ካለፈ የሆነ በጣም ብዙ ካመለጡም በኋላ የምትመጣበት ነገር የለም። ሚዲያ ላይ መምጣት ባለብን ጊዜ አልመጣንም። ሚዲያ ላይ መተን ደግሞ ሚዲያ የሚፈልገው ስታንዳርድ ደግሞ ሊኖረን በሚገባ ሰዓት የለንም ማለት ነው። ስለዚህ አሁን ምን ይፈልጋል? ቅድሚያ በደንብ ጥናት ቢደረግበትና ዓለማዊ ሚዲያዎች ለምንድነው እንደዚህ ውጤታማ የሆኑት? የሰውን ትኩረት ለምንድነው የያዙት? ማለት የነሱን ይዘት ባናመጣም ቅርጻቸውን መውሰድ እንችላለን ብዬ አስባለሁ። ሲቀጥል ደግሞ ቤተክርስቲያን መቼም በእጅታበት ነው አሁን ይሄን ስራ እየሰራች ያለችው ትውልዱንም ለማዳን እስከሆነ ድረስ በሙያው ደግሞ ብቃት ያላቸው አካላትን በደንብ ቦታው ላይ አምጥቶ መጠቀም። ኦርቶዶክሳዊ ሆኖ በሰፊው ይሄን ክፍተት መሙላት የሚችል ሰው የለም ብዬ አላስብም። እንደራሴ በጣም ብዙ አለ። በበጎ ፈቃደኝነት ማገልገል የሚችል ሊኖር ይችላል። የሆነ ማህበረሰቡም ጋር ክፍተት አለ። አንዳንዴ የሆነ ነገሮችን ለሆነ ሰው ብቻ መተው የሚባል ነገር አለብን እኛ ጋር። እዛ ቤተ ክህነት ያሉ አካላት ብቻ ያስተካክሉት የነሱ ስራ ነው የሚል ስሜት ክፍተት አለ እኛ ጋር። እሱ ነገር እንዳለ ሆኖ ግን ቤተክርስቲያንም መንገዶቹን ክፍት ስታደርግ ስትጠራ በሙያችሁና እዚህ ጋር አግዙ የሚለው ነገር ሲኖር በደንብ መስተካከል ይችላል ብዬ አስባለሁ። የይዘትም ጥራት ላይ በደንብ ከተሰራበት ቅድም ብላችሁታል። የህፃናት የወጣት አለ ግን ምን ያህል ይስባል ነው። ህፃናቱን አስቀምጠው የሚያስተምሩበት ፕሮግራም አለ። ከህፃናቱ ዘሎ እኛ ልንማርበት እንችላለን። ያ ትምህርት ግን እንደተባለው ህፃናቶቹን ይስባቸዋል ወይ? ከግብጽ ቤተክርስቲያን ራሱ በደንብ ልምድ የምንወስድባቸው ህፃናቶቹን የሚያስተምሩበት መንገድ አዋቂውንም በእድሜ እርከን የተሰሩ ፕሮግራሞች አሉና ከውጭ ዓለማት አሁን በቋንቋ አንድ ሀገር ውስጥ አለ በእርግጥ የሆነ የተወሰኑ ቋንቋዎች ግን ዓለም አቀፋዊ ቋንቋዎችን ላስከመጠቀም ድረስ ምክንያቱም ኦርቶዶክስ ያለው ኢትዮጵያ ውስጥ ብቻ አይደለም፣ አማርኛ ተናጋሪ ብቻ አይደለም። በውጭ ዓለማት አድርገው የኦርቶዶክስ ተወላጆች ሊኖሩ ይችላሉ። ምን ያህል በእነሱ በሚሰሙት ቋንቋ ሲወራላቸው ኦርቶዶክስን ይወዱታል፣ በዙሪያቸው ያሉት አካላት ምን ያህል በሱ ይሳባሉ የሚለውም ነገር በደንብ እንትን ስለሚል ከአገር አልፎ ዓለም አቀፍ ቋንቋዎችም ላይ በደንብ ሰፍታ የምትሰራበትን መንገድ ብትዘረጋ ደራሲ። እኔ በነገራችን ላይ እዚህ ጋር ልታግዙኝም ይችላላችሁ። የእውቅና ይሄ ባለሙያዎቹ የሆኑት ለምሳሌ አንድ የቴሌቪዥን ጣቢያ የሚያስተዳድሩ አካላት የሚዲያ አካል መሆን አለባቸው ሰዎቹ እንጂ
ካህን ምናምን ይሄ ከሚዲያው ገለል ያለ ሰው መሆን የለበትም። ካህንም ሆኖ ሙያው ካለው ችግር የለብኝም። ግን የሙያው ባለቤት ካህን ከሆነ ክህነቱ ከቤተክርስቲያን አገልግሎት የተያዘ ነው አይደለ? የቤተክርስቲያን ስርዓቱን ትቶ ግዴታ ሚዲያ ላይ የተቀመጠ ነው። ግን የቤተክርስቲያን ሰው ሆኖ የቤተክርስቲያን ልጅ ሆኖ ግን ስለ ሚዲያ የሚያውቅ እንትን ቢሆን እንትን ነው፣ እንትን ቢሆን እንትን ነው፣ ለእንትን እንትን ያስፈልጋል፣ ለዚህ ዜና ሲቀርብ እንዲህ ነው የሚቀርበው፣ እንዲህ ሲሆን እንዲህ ነው፣ የህፃናት ይህን ይፈልጋል፣ ለአዋቂ ይህን ይፈልጋል ብሎ የሚናገር እንጂ በቃ እሱ የቤተክርስቲያን የሆነ አካል ስለሆነ መጥቶ ብሎ የሚሾም ባይሆን ይሄ የኔ አስተሳሰብ ነው። አይ ልክ ነው። ለቦታው ያው ሩቱ ደግሞ የሚፈልገው በክህነት ደረጃ ሳይሆን በሙያ ደረጃ ለዛ ሰው የተሰጠ አካል ነው። ተግባብተናል አይደል? ለምሳሌ በዛ ቦታ ላይ ጋዜጠኛም የሚያስፈልገው ነው ዲያቆን መቅጠር ተገቢ ነው ብዬ አላስብም። ምክንያቱም ያ ዲያቆን የጋዜጠኛውን ቦታ ሸፍኖ ሊሰራው ስለማይችል ማለት ነው። ያው ሁሉም በሙያው ሁሉም በአገልግሎት ሁሉም በመክሊቱ ስለሆነ ማለት ነው። ሲቀጥል ግን አሁን ላይ እንዴት ነው ቅድም ቁጥሩ ላይ በደንብ ስናወራ ነበር፣ ፕሮግራሞቹ ላይ ስናወራ ነበር። ፕሮግራሞቹ ላይ እንዳየናቸው ነው ማለት ቅድም ስናነሳው የነበረው ከአውደ ምሕረት ወይም ደግሞ ከሌላ ቦታ የተለየ ነገር እዚህ ላይ አናገኝም። ስለዚህ በቴሌቪዥን ስክሪን መሆኑና አለመሆኑ ነው እንጂ ልዩነቱ ሁሉም ተመሳሳይ ነው። ሲቀጥል ግን ቢያንስ የማስባቸው ፕሮግራሞች አሉ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን የሚፈልጋቸው ቁጭ ብሎ ሊያይ የሚችላቸው ፕሮግራሞች አሉ። ከነዛ መካከል ብዙ ጊዜ እንደውም አንዳንድ ኮሜንቶችን ያለውና ዜናዎችን ስናይ ሁልጊዜ ደብር ተመረቀ፣ እገሌ እንደዚህ አስተማሩ፣ እገሌ እንደዚህ ተናገሩ ምናምን ነገር ነው። ገብታችኋል አይደል? ሰማነው አልሰማነው ዩዝለስ የሆኑ ዜናዎች ይሰማሉ። ገብታችኋል ማለት ደብር አለመመረቁ ለእኛ ጥቅም የለውም እያልኩ አይደለም። ነገር ግን ደብር ተመረቀ ተብሎ ዜና መስራቱ ያሳፍራል ማለት በቃ እንደ ሁላችንም ቦታው ላይ መሆን የምትለው ዛሬ እንደዚህ ተመረቀ እንደዚህ እንትን ተባለ ምናምን እነዚህ ነገሮች የሚሆኑ ናቸው። ግን ከነዚህ በላይ 1001 ችግሮች አሉ። ተግባባናል? ዜና መሆን የሚችሉ መፍትሄ የሚያሻቸው ሚዲያ ማለት በመጀመሪያ ደረጃ በጣም ፓወር ያለው ነገር ነው አይደለ? እንዴት ነው አራተኛ የመንግስት አካል ነው የሚባለው ራሱ አይደለ? አራተኛ የመንግስት አካል እንደመሆኑ መጠን በቤተ ክርስቲያን ደግሞ ስንወስደው የምዕመናንን ሁሉ ድምፅ እንትን ብሎ ቤተ ክርስቲያናችን ላይ የሚታዩ ሰዎች ናቸው የሚያስተዳድሩ። ገብቷል አይደለ? ስለዚህ የሚታዩ ችግሮችን እንዴት ነው የሆነ ጊዜ እንደውም ትዝ ይላችሁ ከሆነ በሙስና በምን በጣም ብዙ ነገሮች ይጣላ። እነዛን ነገሮች ራሱ ፑሽ አድርጎ ጽድት ማድረግ የሚችለው ሚዲያ ነው። ይዋናል ማሱን ነው የሚይዘው አጠቃላይ ነው ሁሉም ነው። ስለዚህ ዋይድ የሆነ ነገር ስለሆነ ያሉብንን ችግሮች ሊሆኑ ይችላሉ፣ ከስርዓት አንጻር ሊሆን ይችላል። ተባባን አይደል? በደንብ መማር ያለብን በደንብ መወቀስ ያሉብን ነገሮች በሚዲያ ወጥቶ ይሄ እንትን አያስፈልግም። ይሄ ምንድነው ሚዲያ ላይ ሲወጣ የእንትን መጫወቻ የአህዛብ እንደዚህ እነዛ ነገሮች ቤተክርስቲያኗን በማይጎዱ መልኩ ግሳጼ ያስፈልጋል። አጠፋ አጥፍተሃል ተብለ ወይም ደግሞ ቤተክርስቲያን ይሄ ነው ስርዓቷ ተብሎ መናገር በአደባባይ ስለ ስርዓት ማስተማር አህዛብ አፍ ውስጥ መግባት አይደለም። ተባባን አይደል? በአውደ ምሕረትም ይማራል፣ በሌላ ቦታ እንማራለን። ስለዚህ ይሄ ምንድነው ትንኝ እየዋጥን ግመል እየዋጥን ትንኝ የምናጠራ አይነት ፕሮግራሞች ነው የሚሰሩት። ማለት አስፈላጊ ያልሆኑ ፕሮግራሞች ይሰራሉ። በጣም የሚያስፈልጉ ፕሮግራሞች ደግሞ አሉ። በዛው ልክ በጣም በቃ ለቤተክርስቲያናችን ጥያቄ ሊመልሱ የሚችሉ ጥያቄ የሚነሳባቸው አባቶች ሊሆን ይችላል፣ ጥያቄ የሚነሳባቸው ደብራት ጥያቄ የሚያነሱ ምዕመናን ሊኖሩ ይችላሉ። ቁጭ አድርጎ በሚዲያ እነዛ ነገሮች መፍትሄ ማሰጠት መቻል አለበት። ገብቷል አይደለ? ስለዚህ እነዛን ነገር መስራት ነው እንጂ እንደዚህ ደብር ተመረቀ እገሌ እንደዚህ ተናገረ ምናምን ብሎ ዝም ብሎ ብቻ ጥቃቅን ነገር መስራቱም እንደ ሚዲያ የሚዲያውን እንትን ያወርደዋል። ገብቷል አይደለ? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተባለ ማያስፈልጉ ነገሮች ሲተላለፉበት ጥሩ አይደለም። ስለዚህ ከዚህ በኋላ አፕዴት አድርጎ ቅድም እሱም እንዳለው ለሙያው ብቁ የሆኑ ነገሮችን መጋፈጥ የሚችሉና መንፈሳዊ ደግሞ እንደመሆኑ መጠን በመንፈሳዊ የሚቃኝ እንዴ ነው ጠንካራ የሆነ ሚዲያ ያስፈልጋል። ሁለቱም መሆኑ አይደለም አንድም ቢሆን በቂ ነው። ግን ደግሞ እንዳለን ቁጥር ደግሞ ቢያንስ እንኳን ደና በዛ ብንል ከጥራቱ ጋር አብሮ ቢመጣ ጥሩ ነበር ብዬ አስባለሁ። ከዚህ በተጨማሪም ደግሞ ቢኖረን ማለት ነው ኦርቶዶክሳዊ ሲባል ሃይማኖት ብቻ አይደለም፣ ይሄ ዓለማዊ ህይወት፣ ማህበራዊ ህይወት ምናምን አለ አይደለ? ሰው የሆነ መንፈሳዊ ነገርን በጣም የሚሸሸውና የትርፍ ጊዜ ስራ የሚያደርገው ዕለት ተዕለት የሚኖረው ኑሮ ላይ የሆነ የሚያግዘው ነገር ስለሚፈልግ ነው። አንዳንዴ በዓለማዊ መንገድ ራሱ የሆነ ሳይኮሎጂ ቤተክርስቲያን በእርግጥ አላት የሆነ ቃል በቃል እነሱ ጋር ያለው ነገር ላይሆን ይችላል። ማህበራዊ ህይወታችን ላይ አኗኗራችን ላይ መንገድ የሚያሳዩ ፕሮግራሞች ሊሆን ይችላሉ። በዓለማዊ ህይወት ደግሞ የተቃኙ ማለት በዓለማዊ ህይወት ምሳሌ መሆኑ የሚችሉ በደንብ አሁን ለተማሪዎችም ሊያነሳሳ የሚችል ህፃናትንም ሊያበረታ የሚችል ከሆነ ይዘቱ መንፈሳዊና መንፈሳዊ ብቻ ሳይሆን እንደ ሰውነታችን ስንኖር መንፈሳዊ ህይወት ብቻ አይደለም ያለን ነው። ይዘቶቹ ከመንፈሳዊ ህይወት ወጥቶ
በዓለማዊ ህይወታችን አኗኗራችን ላይ የሚቃኙና መንገድ የሚያሳዩ ሰፊ ሐሳቦችን አስፍቶ የሚያይና ሰው እንትን ዓለማዊ ነገር እንትን ብሎ የማይከፍለው ሁለቱንም ነገር አማክሎ አስፍቶ የሚይዝለትና አቅጣጫ የሚጠቁመው ቢሆን የሚልም ሐሳብ አለኝ። ምናልባት ያያችሁት ፕሮግራም ለወጣቶች ሰጀስት የምናደርገው ነገር ካለ እንደ ወጣትም የተሰራ ነገር ካለ እስቲ አለ ሚዲያ ላይ ከቴሌቪዥን ጣቢያ ውጪ የአንድ ሰው ግለ እንትን ላይ የናንተ የነበርኩት እሱ ላይ እያንዳንዱ ሰው መጥቶ ይቀርብ ነበር። ካለማ ይደኔ ተወሰደው አስተውሽ ይመጣና ልጅቷ አትታይም ከጀርባ ነው የሚታየው። ታሪኳን ትናገራለች። የሚደብር ነገር አሳልፋ ምናምን መጣ። ከዛ ድጋሚ ደግሞ ጥሩ ነገር በቤተክርስቲያን እንዴት እንደመጣ ምናምን ይሄ ማለት ሰውን አነሳሽነት የሆነ በቃ ለምን እሷ እንዲነበረች እንዴ ምናምን ተስፋዬ ያለፈበት መንገድ ከዛ በኋላ ወደ ቤተክርስቲያን የመጣበት ከዛ የበለጸገበት ባለሀብት የሆነበት የወደቀበትን እኔ ስናገር ያ ሰው በዛ መንገድ ላለመውደቅ ይጠነቀቃል። ያገኘውትን ጥረትና ሀብት ደግሞ ያሻገራል። ይሄ ማለት በሚዲያው ነው የመጣው። ግን የኛ ቴሌቪዥን ጣቢያዎች ላይ አልሰራም። ቢሰሩበትና ደግሞ እያንዳንዱ ትኩረት ሰጥተው እያንዳንዱ ቢያዩት በጣም ብዙ ነገር ማድረግ ይችላል። የከልተሳሳትኩ አሁን ላይ አህጉራት አልኩ እንዴ የሀገረ ስብከት ሚዲያ በጣም እየተቋቋመ ነው። የሌላቸው ቴሌቪዥን ቻናል እነሱ እንኳን የቴሌቪዥን ጣቢያው የመብለጥ አድቫንቴጅ በጣም ነው ያላቸው። በጣም ብዙ ሺህ ተከፍሎ የሆነ ነገር ተሰርቷል አይደል? ካልተሳሳትኩ የሆነ ሰዓት ላይ የዛሬ ዓመት ወይ አሁን ላይ ቴሌቪዥን ወይም ደግሞ የሆነ ስቱዲዮ ምናምን ተገንብቷል አይደለ? ካልተሳሳትኩ እንደዛ ነው። ስንትራ 5.1 ነው 2 ምናምን ብቻ በፍኖተ ጽድቃው በሆነ ነገር ከዛ ደግሞ ማህበረ ቅዱሳንም አዘጋጁ የሆነ ነገር አድርጓል። ይሄን የመሰለ ኳሊቲ ያለን እየሰሩ ግን እዚሁ ጋር ተደራሽ ያልሆነ ነገር መስራት ማለት ይሄ አይሆንም። እንትን ነው ግን ይሄ ዘመኑን ዋሽቷል በሚለው ሐሳብ ተስማማላችሁ? ማለት ዘመኑን መዋጨት በሚዲያ አንግል በከፊሉ ማለት 100% ባልሰጥም ከ80 በላይ 20%ን በስነ ስርዓት አልሰሩበትም። 80%ን ዘመኑን ዋሽተዋል ሰርተውታል። ግን እንዴት አቀራረቡን አላመጡትም? እኛ ጋር ያ በማቴሪያል ከሆነ ደረጃ አሁን ብዙ የሚበልጡ ነገሮች አሉ። ዘመኑን መዋጨት ላይ ሲባል አሁን ለምሳሌ መጀመሪያ የመጣው ከሁላችንም ከሶሻል ሚዲያው በስልክ ከምናያቸው በፊት ኢኦቲሲ ምናምኖች ናቸው አይደል? ግን አሁን ላይ ደግሞ ታች ወረድ ብለን ስናየው በሚዲያ ደረጃ ወይም ደግሞ በታናናሽ እንኳን አንድ የግል ሰው ከፍቶ ግን አንድ የግል ሰው የሆነ ፖድካስትም ሊሆን ይችላል የሆነ ነገር ከፍቶ ግን ምን ያህል ነው በዛ ለህዝቡ ተደራሽነቱ? ኢኦቲሲ ደግሞ አሁን ያለበት አሁን ሁላችንም ጀጅ እያደረግን አይደለም። መስተካከል ያለበትን ነገሮችና መጨመር ያሉበትን ነገሮች እኛ ትንሽ እንደ ትዝብት ነገር ነው እያወራን ያለ ነው እንጂ ጀጅ ብዙ እየሰሩ ነው። በርግጥ ያው እየሰሩ ነው እነሱ እየሰሩ ስለሆነ ማለት ነው። ስለተሰራ ነው እንደዚህ ምን ነው ያልተሰራ ነገር ላይ አናወራ ማናችንም። ግን ደግሞ እንደ ወጣት እንዳንዱ የተሻለ ወጣት ደግሞ ከዚህ በላይ የተሻለ ከአሁን አብዛኞቻችን ቅድም ብላችሁታልና ቴሌቪዥን ቁጭ ብለን ከምናይ በስልካችን የሆነ ፖድካስት ወይም ደግሞ የሆነ ስብከት ብንል አትራክት ያደርገናል፣ እሱ ስቦናል። ግን ለምንድን ነው ያኛው ነገር እዛ ጋር የቆመው? ለምን የተሻለ ነገር ቅድም ብለዋለችሁ አብዛኞቹ ነገሮች አሁን ከህይወታችን ነገሮች ጋር የተያያዙ ነገሮች አሉ መንፈሳዊ፣ ግን ደግሞ እለት እለት የምንኖረው ኑሮ አለ አይደለ? ከሱ ጋር የሆነ ፊት የሚያደርግ እንዳንድ ክርስቲያን እንዳንድ ወጣት አንድ ወጣት እኮ አሁን ከክላስ ወይም ደግሞ ከስራ ምናምን መጥቶ ቁጭ ብሎ ስልኩን ነው ሊከፍት የሚችለው እንጂ ቶሎ ብሎ ኢኦቲሲ አይልም። ምክንያቱም እዛ ጋር የሆነ ከሱ ህይወት ጋር ሪሌት የተደረገ ነገር የተሰራ ፕሮግራም ስለሌለ ማለት ነው። ግን እዚህ ጋር ቁጭ ብሎ ሳይኮሎጂ ሊሆን ይችላል የሆነ ሞቲቬሽን ሊሆን ይችላል ብቻ ራስሽን ከዛ ሙድ ለማውጣት የምትጠቀሚያቸው ነገሮች አሉ። እንዳንድ ወጣት እንዳንድ ኦርቶዶክስ ደግሞ እንደ ትልቅ ተቋም ስለሆነ ያዘው ለወጣቱ ወደታች የሚቀርብ ነገር ቅድም ከህፃናት ጀምሮ ከወጣት ከዓለማዊ ህይወት ጋር ከስራ ህይወት ጋር የተያያዘ ነገር የለም። አብዛኞቻችን አሁን ስናየው ብዙ ነገሮቻችንን የምናየው ወይ የሆነ መፍትሄ ስንፈልግ ራሱ ስልካችን ነው እንጂ ቲቪ ወይም ደግሞ ኢኦቲሲ ምናምን ብለን አይደለም የምንከፍተው። እና አንዳንድ ጊዜ ይሄ ብዛቱ ብቻ ሳይሆን ቅድም እንዳልነው ጥራት የሚቀርቡት ነገሮች ቅድም ያው ላይ ያለ ሰው በደንብ መስማ አለበት ያላችሁት ነገር በጣም ነው መስማማው። ማለት የተሻለ ነገር ህይወቱን እለት እለት የሚኖረውን ህይወት ያውቀዋልና ያንን ወደ ሚዲያ የሚያወጣልን። አብዛኛው ግን ይሄ ለአየር ሰዓት ወይም ደግሞ አየር ሰዓቱ ፍሪ እንዳይሆን ምናምን ተብሎ ተደጋጋሚ የሚደረጉ ነገሮች ናቸው ያሉት። ሰው አሲ ፋሚሊ ቁጭ ብሎ ተሰብስቦ ፖድካስት ለምን አያል? እንደ ፋሚሊ ቁጭ ብሎ ለትምህርት እንዲመለከት አያደርግም። ቲቪ ሲሆን እኮ ስለሰፋ ነው። አሁን ፖድካስት ሲሆን ርዕሱ ኮንቴንቱ አንድ ነው። በዛ ነገር ብቻ ነው ልታቀው የምችለው። እኔ ደግሞ እዚህ ጋር እንደፈለክ ታውቂያለሽ
ኖ ቲቪው ላይ ራሱ ቢሆን ማለት ነው በሳምንት አንድ ሊሆን ይችላል፣ በሳምንት ሁለት ሊሆን ይችላል። ይሄንን የአየር ሰዓት ይሄንን ፖድካስት ፕሮግራም ጀምሮ ፕሮሞት አድርጎ በጣም የምንፈልጋቸውን መምህራኖች የምንፈልጋቸውን አባቶች በጣም ምዕመን የሚወዳቸውን ሰዎች አድርጎ እንደ ፖድካስት ሜቢ ፖድካስት ብቻ አይደለም ፖድካስት ይቀርብ እያለ ፖድካስት ብቻ እያልን አይደለም። እና ደግሞ ባለሙያዎቹ የኛ ልጆች ናቸው። በግልጽ በቃ ሚዲያ ላይ ስላለ አውቀዋለሁ። እኔም ማናችንም ልናውቀው እንችላለን። ተመልካቾችን ልታውቋቸው ትችላላችሁ። ይሄ ፊልም የሚሰሩት ምንም ነገር የሚያደርጉት ሌሎቹ የሉም እያልኩ አይደለም። የኛ ልጆች ደግሞ በቁጥር ይበልጣሉ። ኦርቶዶክሳውያን በጣም አሉ። ማርያምን ነው የማወራው። በጣም አሉ። ለእነዚህ ሰዎች ፊልም ይፈልጋል፣ እድል ስጡ። በቃ ፊልም ሰው ማየት ይፈልጋል አይደል? በደንብ ይይዛል። በነገር ላይ መንፈሳዊ ላይ እስኪያመጡት ድራማ ምንድን ነው በጣም ጓጉተን እንድናየው በጣም ተመስጠን። ያ ድራማ እኮ ስለ ቤተክርስቲያን የሚሰብክ ይሆናል ወይ ስለ አንድ ቅዱስ አባት ሊሆን ይችላል፣ ስለ ቦታም ሊናገር ይሆን ይችላል። እንዲህ ቦታ በቃ ብዙ ነገር ሊሆን ይችላል። ያ ድራማ አሁን ላይ ህፃናቶቹ የሚጫወቱበት ማለት የሚዘምሩት የህፃናት መዝሙር ስለሌለ የትኛው መዝሙር ነው የሚዘምሩት? ላይ ያለው በቃ ትልልቁን ነው የሚያዙት ያሉት። በቃ የነ ይልማን የነ ምርትነሽን ይቅርታ ማህረግ አላቸው። ይቅርታ እዚህ ላይ መስማቸው ላይ ማለት ነው። ሊሆን ይችላል እኮ ግን ለህፃን ሊሆን ይችላል፣ ለህፃን ላይሆን ይችላል። ህፃን ስለተዘመረ ሳይሆን በልጅ ለልጆች የሚመጣ ቀኖናና ዶግማ እንሻር እያልን አይደለም። ነገር ግን ይሄ እንደ ሚዲያ እንደመሆኑ መጠን ተደራሽነቱ ምዕመን ጋር እስከመሆን መጠን ስለዚህ ምዕመኔ የሚያየኝ አካል ወይም ደግሞ ኦዲየንሴ ምንድነው የሚፈልገው ብለን መጀመሪያ ደረጃ ማወቅ መቻል አለብን። እኛ ደግሞ በጣም ቀርፋፋ ነን። ይሄ ቤታችን ላይ አንድና ሁለት ቅድም እንዳልኩት ከማድረግ ውጭ እኛ ምን ያቸው ስናያቸው ነው የተሻለ ነገር የሚያመጣው። አሁን ማመስገን እፈልጋለሁ። የተወሰነ ነገር እየተጣረ ነው። ፐርፌክት አይደለም ግን እየተጣረ ነው። እያጋኒ መዝሙር ማዳመጥ ብፈልግ ቴሌቪዥን ላይ መዝሙር አለ አይደለም? ፊልም ቅድም ብለናል አንስተናል። የለም ራሱን ችሉ የሆነ ነገር ዜና፣ ታሪክ የሆነ ነገር እሱም በተገደበ ቁርጥ በቃ ምናምን በቃ ያለ በአንድ ቴሌቪዥን ነው እያገኘን ያለ ነው። እሱን ነገር ከዚህ ዘለማዳዊ ነገር እንውጣ እና ደግሞ መረዳጃም እናርገው። ያው እኮ ወጣቱም ማህበረሰቡም ጋር ክፍተት አለ። አሁን በደንበኛ ጋር እንዳልኩት መንፈሳዊ ነገር የትርፍ ጊዜ ነገር ስለምናደርገው ነው እንጂ በጣም ብዙ ደግሞ መበረታታት የሚገባቸው ስራዎች የሚሰሩበት ነገር። አሁን ቅድም ምንድነው ከመንፈሳዊ ነገር ወጣ ብሎ ዓለማዊ ነገር አኗኗራችን ምን መምሰል አለበት ስራችን ሚዳስስ ብለን የጠቀስናቸው ነገሮች ስለሌሉ አይደለም አለ። የሆነ በምን አይነት ውጣ ውረድ ውስጥ አልፈው ምን ላይ የደረሱ ምናምን ሰዎች ተሞክሮ የተወሰነ የሚቀርብበት ፕሮግራም አለ። ደጉ ሳምሮ እየተባለም ደግሞ የታመሙት እንድንረዳቸው የሆነ መንገድ የሚከፍቱ ፕሮግራሞች አሉ። በየክፍለ ሀገሩ እየዞሩ ቅድም እንደተባለው በሰፊ ኦርቶዶክሳዊ እስከ ጥግ ድረስ ያለው የኦርቶዶክሳዊ አኗኗርም ስብከቱም ምን ያመሰለ እንደሆነ የሚለው ነገር በደንብ አለ። እሱ ግን ይስፋ ነው አሁን ያለን ያለ ነው ይስፋ። ማህበረሰቡም ጋር ያለው ነገር ደግሞ በጣም ይወረደ ነው። የሆነ አንዳንዴ ስራ ሰርተሽ የጎደለ ነገር እንኳን ቢሆን ጎሏል ብለሽ ብትተች ይሻላል እንጂ ስራሽ ሳያይልሽ ምንም ግድ ሳይሰጠው ሲቀር ቀጣይ ሁለተኛ ዙር እንዴት ልስራ የሚለው ነገር ሞራል አይሰጥም እንደ ግል እንኳን ሳይው ማለት ነው። ስለዚህ ማህበረሰቡ ምን ያህል ያየዋል፣ እኔ እንደ ኦርቶዶክሳዊ ምን ያህል አየዋለሁ ከማየት ዘልዬ ህብረተሰቡ አሁንኛ በተለይ ወጣቱ ያለው ምንድነው ሶሻል ሚዲያ ላይ አብዛኛው ቲክቶክ ላይ ነው። ፕሮግራሞቹን ምን አለ ቲክቶክ ላይ ፕሮሞት ብናደርጋቸው። አሁን ማህበረ ቅዱሳን ላይ የቅበተ እምነት ወይ ደግሞ ቤት ምድረው ጠበል ጻድቅ የሚባል ብቻ የሆነ ኦርቶዶክሳውያን ላይ ጥያቄ የሚፈጥሩብን ልክ እንደ ቀንዲል ሚዲያ አንዳንድ ጥያቄዎች የሚፈጠሩባቸው ጥያቄዎች አሉ ትምህርቶቹ። እነሱን ቆራርጠን ፕሮሞት በማድረግ ወደዛ ሚዲያ ሰው እንዲመጣ መሳብ። ከዛ ደግሞ አብዛኛው ወጣት ጋር ትንሽ ምን አለብን ሳናቅ ውስጥ ገብተን ጥልቅ ብለን ሳናይ በአጠቃላይ በጅምላው መተቸት ቤተክርስቲያንን አለብን። በጣም ብዙ ትልቅ ችግር አለብንና የሆነ ገፍቶ ለሆነ አካል መስጠት ሳይሆን ክፍተቶች አሉ፣ ችግሮች አሉ። ከነ ችግሮቹ ግን አብረን እንዴት እንደግ የሆነ መንፈሳዊ ህይወትን ማሳደግ ነው። አሁን ውጪ ሆኖ የሚተቸው አካል አልዳነም እኮ ማለት እዚህ ቤተክርስቲያን የምትፈልገው አይነት ሰው አልሆነላትም። ግን ደግሞ እሱም እዛ ጋር በጣም ችግር አለ። ስለዚህ እነሱ ጋር አያስፈልገኝም ብሎ የሆነ ድንበር እንደመያዝ ነገር ነው ወጣቱ ጋር ያለው ክፍተት። ይሄ ነገር አስተካክለን ያሉ ችግሮችም ኮሜንት ላይ መጻፍ ይሻላል። ሳላየው ከማል ኮሜንት ላይ ቪዲዮ ላይ መጻፍ ይሻላል። ቲቪ ሲሆን እነዚህ ነገሮች ስለማይመቹ ቅድም እንደተባለው በተለያዩ ይሄ ዋን ዌይ ነው አይደል ቲቪ የሚባለው በቃ እዛ ጋር እናያለን። ሐሳብ ቢኖርም ምንም መግለጽ አንችልም።
ነገር ግን በሌሎች ፕላትፎርሞች አለ። በነገር ላይ ቲቪው ላይ እኮ ዩቲዩብ አላቸው አይደለም? እያንዳንዱ ቲቪ እኮ ዩቲዩብ አላቸው። እሱ ላይ ገብተን ግን ዩቲዩብ ላይ ኮሜንት ምናምን ለማስቀመጥ እንችላለን። ቅድም ግን አሁን እዚህ ጋር አልሽው ዝም ብሎ ከላይ ወይም ደግሞ በደፈናው ሳናይ እንድንተች ወይም ደግሞ አይ ይሄ እኮ ምንም ብለን አኒማ ላይም ገሊም ቲያይም ገሊትም ማታይ ምን አንደኛ ይዘቱ ምን እንደሆነ ሳናውቅ ብዙዎቻችን ትችት በፊት ላይ ነበር። በፊት ከመናቸው ነገሮች አንፃር አንድ ነገር እንዴት ነው መጀመሪያ ታየውና ካላማራ ከዛ በኋላ ዞር ብለን ቼክ አታውቅ። ግን ቀጣይ ምን አዲስ ነገር አለ የሚለውን ሳታይ ደግሞ የትላንት ስተታ አይተመቀጠል ደግሞ አሁን ላይ የውፍክክር ነው የውድድር ነው አይደለም። አንቺን አይቶሽ የመጀመሪያ ጊዜ ሳይወድሽ ቀጣይ ደግሞ ተመልሳ እስቲ አሻሽላ ከሆነች ብሎ ሊያይቅርና አሪፍ ነገር እንኳን ተሰጥቶት ድጋሚ እንኳን ማየትም አይፈልጋል። ተግባባን አብረን ቤተክርስቲያንን ከማሳደግ አንፃር ነው። ስለዚህ አሁን ላይ ምትልሽ መሰለሽ ፕሮግራሞች አዳዲስ ፕሮግራሞችን አፕዴት አድርጎ ሊሆን ይችላል። ማህበረ ቅዱሳን ከሚሰራቸው ፕሮግራሞች ተብዬ መካከል ሪኮመንድ ከተደረኳቸው ምንድነው ዶክመንተሪዎች ይሰራል። የደብራት የገዳማት ዶክመንተሪ ይሰራል። ቻሪቲ ላይ ይሰራል። ሌላ ደግሞ ምንድነው ይሄ ከቅበተ እምነት ጋር ምናምን ጥያቄዎች ምናምን ሲነሱ ምላሽ ያሰጣልና ኦኬ እነዚህ ፕሮግራሞች አሉ። እነዚህ ፕሮግራሞችን አፕዴት ያርጋቸው። እኔ ሌሎች ዩቲዩበሮችን ትቼ ማህበረ ቅዱሳን የሚሰራውን ቴሌቪዥን ጣቢያ ላይ ያለውን ፕሮግራም ከፍቼ እንዲያ የሚጋብዘኝ ፕሮግራም ያደርገው። ኢኦቲሲ ላይም እነዛ ነገሮች እንደዛው ፈልገ ነው እንድንሄድ የሚገፋፉ ፕሮግራሞች ይቅረቡልን። እሺ ሌላ ደግሞ ምን ማድረግ አለባቸው ብለን እናስባለን። አንዳንድ ማስታወቂያዎችን ቢያስነግሩ ቢሰሩ አሁን ትልልቅ ድርጅቶች ምናምን አሉ አይደለ? እነሱ ትልልቅ ድርጅቶች አሁን እነዚህ ኢኦቲሲ ላይ ምናምን ሄደው ማስታወቂያ ቢያስነግሩ ያ ማስታወቂያ እዛ ላይ ሲነገር ህዝቡ በጣም ተቀባይነት ይኖረዋል። ህዝብ እኛም በደንብ የምናየው ነገሮች ይኖራሉና አሁን አብዛኛውን ነገር ይሄ ከሌላ ነገሮች ከምንሰማቸው እንዳንድ ወጣት እንዳንድ ኦርቶዶክስ ከምንሰማቸው ይሄ ቁጭ ብለን ማታ ስናያቸው ኦርቶዶክሳዊ ሚዲያ የሆነ ተቀባይነቱ እምነቱ ራሱ በዛ በተሻለ ሰው ላይ የተወሰነ ጫና ይፈጥራል ብዬ አስባለሁ። ለሚዲያውም ደግሞ ድጋፍ ይሆናል። እና እኛም ደግሞ ይሁን አንዳንድ ጊዜ ትረስት ይኖረናል። ይሁን ምንጩን ይሁን እንትኑን ስናየው ይሁን ነገር ለማግኘት ይሁን እምነት ይኖርሻል በደንብ በመንፈሳዊ ሚዲያ አንድ ሁለት ደግሞ ማን ምን ይሸጣል የሚለውን ደግሞ ማለት እርስ በርስ መተጋገዝ ብለን ቅድም ያነሳ ለማሳደግ ይሄን ያመለክታል። ኦርቶዶክሳዊ ትስስር እንዲኖረን በደንብ ያግዘናል። እና አብዛኞቻችን ደግሞ ጀስት አሁን ይሄ ምንድነው እጥረት አለበት ብዙ ይቀራል ምናምን ከማለታችን ይልቅ እኛስ ራሳችን ምን ያህል ነው ሰፖርት የምናደርገው ማለት አሁን አብዛኞቻችን ቲቪ ያለው ከዛ ዩቲዩብ ምናምን አለ ምን ያህል ሰብስክራይብ አድርገናል ምን ያህል እለት እዛ በዩቲዩብ የሚለቀቁትን ነገሮች ኮሜንት እናደርጋለን። ኮሜንት ብናደርግላቸው እኮ የተወሰነ መልኩ ለኔክስት አስተካክለው የሚመጡበት ወይ ድጋት ነው ለዛም ደግሞ ለኛም ደግሞ ለታናናሾቻችን አሁን ለህፃናቶች ምናምን የተለያዩ እኛ ውስጥ ያሉትን ሐሳቦች ኮሜንት ላይ ገብተን ብናወራቸው አብዛኞቻችን ደግሞ ያው እንደ ሰንበት ትምህርት ቤትም እንደሆነ ነገርም ይሁን ቅርብ ነን አይደለ ለሰዎቹም ለሚዲያውም ብቻ ያው ቤታችን ስለሆነ በተወሰነ መልኩ ሂደን ሰፖርት ብናረግ ሐሳብ ብንሰጣቸው ሐሳብ ሼር ብንደራረግ ጀስት ጀጅ ከመደራረግ ይልቅ ይሄ ቢሰራ እንደዚህ አይነት ነገር ቢጨመር እንደዚህ አይነት ነገር እኮ የሆነ ቦታ የሆነ ደብር አለና ሶ ይሄንን አምጥተን ወደ ሚዲያ ብናወጣው ሚዲያ ላይ ብንሰራው ምን ያህል ሁላችንም የመስራት አቅሙ ኃላፊነቱ የሁላችንም ኃላፊነት ስለሆነ የመስራት አቅሙ ስላለን በተወሰነ መልኩ ውስጣችን ይዘነው ከምንቀመጥ ወይም ደግሞ በየደብራችን የሆነ ነገር ካለ በተወሰነ መልኩ ሰፖርት ብንደራረግ እንግዲህ በጣም ብዙ ሐሳቦች ይቀሩናል ብዬ አስባለሁ። ሚዲያን በተመለከተ በጥቂቱ በእኛ በኩል አሉ ብለን የምናስባቸውን ሐሳቦች አንስተንላችኋል። የቀሩ ሐሳቦች ካሉ ወደፊት እንግዲህ መድገምም ካለብን ምናለ ይሄን ሐሳብ ብታነሱት ካላችሁ እንድንደግመው እንችላለን። የቀሩ ነገሮችን ኮሜንት ላይ ያስቀምጡልን። ቻናላችንን ሰብስክራይብ እና ሼር ማድረጉንም ደግሞ አትርሱ። ከዚህ በኋላም ደግሞ ሁላችንም ያው እስካሁን ድረስ ቅድም ባነሳነው ሐሳብ የተለያዩ ሳይሆን ሁለት ስለሆኑ ሶስት ስለሆኑ እነዛ ሚዲያዎች ላይ ያው ካላቸው ከፕሮግራም ይዘት ሊሆን ይችላል ከአቀራረብ አንፃር የተለያዩ ሐሳቦችን አድርገናል። ግን ደግሞ ከዚህ በኋላ የተሻሻሉ ነገሮች ሊሆኑ ስለሚችሉ እኛም ደግሞ ቁጭ ብለን ማየት የሚገቡ ለኛ ስለሆነ ከዚህ ጋር አስተዋለ። ስለዚህ እኛን ታርጌት አድርጉ መመኑ ታርጌት አድርጉ ስለሆነ ተቋሙ እየሰራ ያለ እኛም ደግሞ ቁጭ ብለን በማየት መማር ያሉብንን ነገሮች በመማር ሐሳብ በመስጠት ጋይድ በማድረግ የሚጠበቅብን ኃላፊነት መወጣት አለብን ብዬ አስባለሁ። ሞር ከዚህ በኋላ እኛም ሆነ ተመልካቾች መንፈሳዊ ሚዲያዎችን በደንብ መከታተል የማገዝና የመደገፍ የማሳደግ ኃላፊነት አለብን ማለት ነው። ሁላችንም እናመሰግናለን። ቸር ያሰማችሁ።